ሰላም 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 ውድና የተከበራችሁ የማሂቲ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እኛ ጋር አልኩት እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተ ጋር እንዴት ነው? በአገር ውስጥም በአገር ውጭ ያላችሁ፣ በስደቱ ዓለም ያላችሁ በያላችሁበት ዳርቻ ሰላማችሁ ይብዛልኝ። እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። አለን። እንግዲህ ጠፍቻለሁ አንድ ሁለት ቀን፣ ያው ጥሩ ሙድ ውስጥ አልነበርኩም። ከጓደኛዬ ጋር ብቸኛ ጓደኛዬ ጋር ባለፈው እናንተ እያያችሁ ጠላይ ነበር ሄደችው። ከዛ በኋላ ስልክ አታነሳም ነበርና ከኔ ከሄደች በኋላ ለብራዘር ደውላ ነገረችውና ብራዘር ደግሞ ለፋዘር ነገረ። ቤት ሁሉም ሰሙ። በጣም ነው የተናደዱብኝ፣ በጣም ነው ያዘኑብኝ። ምክንያቱም እኔ አዲስ አበባ ላይ ነው ያለሁት፣ ቤተሰብ አለኝ አዲስ አበባ እና እዛ ነው ያረፍኩትና መጥቼ አዲስ አበባ ነበርኩኝ። ክፍለ ሀገር ናቸው ቤተሰቦቼ፣ እንግዲህ ሸሸመኔ ማለት ነው። እኔ ሸሸመኔ ልጅ ነኝ እና በጣም ነው የተናደዱብኝ፣ በጣም ነው ያዘኑብኝ። በጣም በተለይ አባቴ በጣም ነው። እናቴ እንደ ሴት እንደ እናትም ትረዳለች ያለሁበትን ሁኔታ። አባቴ ግን በጣም ነበር ያዘነብኝ። በዛ ምክንያት እኔ እንደ ጓደኛ ትረዳኛለች፣ ታግዘኛለች። እስከ ሪፖርት ምናልባት ከሸኘችኝ፣ ካጽናናችኝ፣ ካበረታታችኝ ብዬ ነበረ እንደ ጓደኛ ያው ሳልነግራትም እንዴት ልሂድ ብዬ ለእሷ ያማከርኳት። እሷ ደግሞ ለወንድሜ ነገረች እና ወንድሜ ቤት ተናገረና ሁሉም ነገር ተበላሸብኝ። በጣም ያዘንኩት ለምን እንደሆነ ነገሮችን የሚያበላሹ ሰዎች ብዛታቸው በጣም ነበር የተናደድኩት። ምንም አላልኳትም፣ ምክንያቱም እንደነገርኳችሁ ሁሌም እንደምለው በክፉ በደጉም እዛም እያለው እዚህ መጥቼ ለኔና ለሱ የቅርብ ጓደኛችን ናት። ላስከፋት አልፈለኩም። በጣም ነበር እኔ በጣም ሰው ላይ ሳዘን አኩርፋለሁ። እማኩርፈው የምወደው ሰው ሲሆን ነው። ኖርማል ሰው ከሆነ አርቀዋለሁ፣ ግን እሷን በጣም የምወዳት ጓደኛዬ ስለነበረች አኮረፍኳት። እየተደዋወልን አይደለም፣ ምክንያቱም ሁሉ ነገሮች ተበላሽተዋል። ላስተካከል አንድ ስቴፕ ብጓዝ እሷን እንግዲህ ሁሉንም ነገር እያወቀች አበላሸችብኝ። በዛ በጣም ነበር ያዘንኩት። አባቴ በእኔ ላይ በእሷ ምክንያት በጣም አዝኖብኛል። እንዴት ለእኛ ሳትነግሪ እንዴት እንደዚህ አይነት ነገር ጀመርሽ? እንዴት እንደዚህ ወሰንሽ? ብሎ አስቆመኝ። ከሄድሽ አለ እስክትመለሺ ድረስ በእኛ መስመር ስልክ አታገኝም፣ ስልክ አናነሳም፣ አናወራሽም። እስክትመጪ ድረስ ምትሽው ከሆነ ሂጂ። እኛን ጥለሽ እውነት ወስነሽ ከሄድሽ ድጋሚ አለ። በቃ አባቴ ከወሰነ ወሰነ ነው እና ትንሽ ቁጡ ነው፣ ኃይለኛው ነው እና እኛ ከቤት ፋዘርን በጣም ነው የምንፈራው እና ያው የቤተሰብ ነገር ሆነና ድጋሚ ተበላሸብኝ ሁሉም ነገር። በጣም ነው ጓደኛዬ ላይ ያዘንኩት። እንዴ እነዚህ ተባብሮ ሊያሳብዱኝ ነው እንዴ? የምር ቢያንስ እንኳን እዛ ብሄድ ራሴን እደብቃለሁ። በስራ አእምሮዬ ቢዚ ይሆናል። እዚህ ሰውን ብዙ ነገሮችን አስታውሳለሁ። ከካሜራ ጀርባ ከሱ ጋር ብዙ ላይፎችን አሳልፈናል፣ ብዙ ነገሮችን አሳልፈናል። ሽመልስ ለኔ የትላንት ሰው አይደለም። 8 ዓመት ማለት እዚህ ጋር በአሁኑ ጊዜ ትዳር ላይ እንኳን ሰዎች 8 ዓመት መቆየት የሚከብድ ጊዜ ላይ እኛ ግን በፍቅር ክፉንም ደጉንም አብረን ብዙ ነገሮችን ያው አሳልፈናል። ብዙ ነገር ያሳልፍን ሰዎች ነን። 8 ዓመት በፍቅር ስንቆይ ከመጀመሪያውም የሱም የኔም ቤተሰቦች ባለን ግንኙነት በጣም ደስተኛ ናቸው፣ ፍቃደኛም ናቸው። የሱም ቤተሰቦች እኔን ወደውኝ ነው የተቀበሉኝ። የኔም ቤተሰቦች እንደዛው ደስተኛ ሆነው ነው የተቀበሉት። በዛ ነው ፍቅራችን የዘለቀው። ስደት ላይ ባለው ሰዓትም ያው በታማኝነት ጠብቆኛል። እንዳይከፋኝም ከጎኔ እንዳለ እንዲሰማኝ አድርጎኛል። በሰዓቱ ጥሩ ነገሮችን አድርጎልኛል። አሁን በሰራው ስህተት ያንን ያደረገልኝ መልካም ነገሮችን ሽሮዋለሁ ማለት አይደለም። አብሮ ሰው ሲኖር ብዙ ነገሮች ይፈጠራሉ። እንኳን እኔና እሱ ሳንጋባ መለያየት ማለት ወልዶ ከብዶ ብዙ ንብረት አፍርቶ ብዙ ደረጃ ደርሶ የሚለያዩ ሰዎች አሉ እና ያው እኔና እሱ ትንሽ የሚጎዳኝም ረጅም ዓመት አብረን በመቆየታችን ነው። ቤተሰቦቼም በጣም ነው ያዘኑበት። ምክንያቱም ይህን ሁሉ ለሴት ልጅ ከባድ ነው፣ ጊዜ ማባከን በጣም ከባድ ነው እና ያው ጸብ አልነበረም። እኔና እሱ ማለት ላይ አልተጣላንም፣ ምንም አይነት ጸብ አልነበረም። የሆነች አለመግባባት ነበር። አለመግባባት በጸብ የተነሳ ሳይሆን
እኔና እሱ የሆነ እየተመካከረን ነበርና የሆነ ነገር ነበር ላይፋችን ላይ እና ያንን ነገር ለማስተካከል የሄድንበት መንገድ ሊያስተካክሉ አልቻለም። አንድም ሐሳባችን አንድ ሊሆን አልቻለም። ሁለታችንም ልናስተካክል የሄድንበት መንገድ ምንም ሊያግባባን አልቻለም። እሱ ደግሞ በባህሪው ብዙ አያወራም፣ በጣም ቶሎ የሚናደደው። ሲናደድ ደግሞ የሚወስናቸው ውሳኔዎች ከባድ ናቸው። ከዛ በኋላ ነው የሚጎዳው ውሳኔዎቹ ሁሉ። ከዛ በኋላ ከንዴቱ ሲወጣ ነው በጣም የሚወስናቸው ውሳኔዎች ይጎዱታል። እና ያው በሰዓቱ በጣም ተናዶ ነበረ። የተናደደው እኔ አጥፍቼ ሳይሆን ባቀረበው ሐሳብ ያው አልተግባባንም ነበረ። በዛ ነው በጣም ሲምፕል እና ተራ በሆነ ነገር ነበረ እኔ እና እሱ የተጋጨ ነው። ደግሞ መሀላችን ላይ እንደዚህ አይነት ነገር ይፈጠራል ብለን አላሰብንም ነበር። እኔ በተለይ ደግሞ አላሰብኩም ነበር። ያው ሁሉንም ነገር በፍጥነት ነበር የሆነው። በጣም ልቤን ሰብሮታል እውነቱን ስነግራችሁ። ምክንያቱም እኔ ጋር ምንም አይነት ጥፋት አልነበረም። በጣም ነው የምጠነቀቅለት፣ እጅግ በጣም ነው የምጠነቀቅለት። ምክንያቱም ለደስታውም ለሀዘኑም በጣም ትንሽ ነገር ነው የምትበቃውና ለዛ በጣም እጠነቀቅለታለሁ እና ከዛም አንፃርም አይገባኝም ስለነበረ ብዙ መስዋዕቶችን እሱም ለፍቅራችን ብዙ መስዋዕት ከፍሏል። እኔም ብዙ መስዋዕቶችን ከፍያለሁ። ሁለታችንም መስዋዕትን እየተከፋፈለን ነው ፍቅራችንን እዚህ ያቆየ ነው። ነገር ግን የ8 ዓመት ፍቅር በአጭር ጊዜ እንደዚህ ይቋጫል ብዬ ነው ያልጠበቅኩም። እና ሴት ልጅ ብልህ ናት፣ ነገሮችን ታልፋለች ነገን በማሰብ። ወንዶች ግን ያው ትንሽ ይቸኩላሉ ለውሳኔና ያው ጸብ አልነበረም፣ ትንሽ አለመግባባት ናት እኔና እሱን እንድንለያ ያደረገችው። እና ያው ምንም ማድረግ አይቻልም። ህይወት እንደዚህ ናት። እኛ በፈለግነው መንገድ ሳይሆን ራሷ በፈለገች መንገድ ነው የምታስጉዘን። በሙዷ ነው የምንጓዘው። ህይወት ይቀጥላል። በጣም አዝኜበታለሁ። እጅግ በጣም ልቤንም ሰብሮኛል። ምክንያቱም ለሱ ብዬ ብዙ ነገሮችን ነበር መስዋዕት ያደረኩት ላይፌ ላይ። በስራዬ በኩልም ብዙ ነገሮችን ነበር እንትን ያልኩት። ከዛም አንፃር በጣም ከሱ በላይ የተጎዳውኝ ደግሞ እኔ ነኝ። እና ቻናሉን ደግሞ ያው እንዲሰራበት እንዲበረታበት ጎበዝ ሆኖ እንዲጠናከርበት ነበር ቻናሉን የሰጠሁት። መጀመሪያ እናንተ እያላችሁ ነው ሰርፕራይዝ ያደረኩት። ከኔ ጋር ባለው አለመግባባት ምክንያት ያው ቻናሉን መልሶልኝ ነው ሄደው። እንግዲህ ያው አንዳንዴ እንደዚህ ብቅልላችኋለሁ። ያው ካሁን በኋላ ሽመለስ እያልኩ እሩሩ ይዤላችሁ አልመጣም። በራሴ ሙድ ፈታ ዘና እያልኩኝ እመጣላችኋለሁ። እናንተም ደግሞ ቤቴን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እንዲሁም ደግሞ ቪው እየተመታብኝ ነው፣ ገና እየጀመርኩኝ። ገና ከመጀመሪያ በቃ ተስፋ እያስቆረጠኝ ነው። እና ቅመሞቼ ሀሳብ አስተያየታችሁን የተሰማችሁን በኮሜንት አጋሩ፣ አበረታቱን። ያው ሁሉንም ነገር ያው ጽዮን አበላሽታብኛለች። ካጧቸው ነገሮች አይብስም። በእርግጥ ካጧቸው ነገሮች ከተበላሹብኝ ነገሮች አይብሱም። ቢያንስ ቤተሰቦቼን ማትረፍ ችያለሁ። ቢሄድ ቤተሰቦቼን በጣም ያዝኑብኝ ነበረ። እናቴ ትረዳኛለች። አባቴ ትንሽ ኃይለኛም ስለነበረ ትንሽ እሱ በጣም ያዝንብኛልና ለበጎ ነው፣ ለመልካም ነው ሁሉም ነገር። እንኳንም ሆነ ህይወቴ ላይ የሆኑ ነገሮች ሁሉ እንኳንም ሆኑ። ምክንያቱም እኔን በብዙ መንገድ አስተምሮኛል። እግዚአብሔር የወደደው የፈቀደው ነገር ነው የሚሆነው። የሆነው እንኳንም ሆነ በቃ። ምክንያቱም ፈጣሪ ሳያውቅ የሆነ ነገር የለም። እግዚአብሔር ደግሞ ከነወለዱ ይከሳቸዋል። ካሳ ደግሞ በእግዚአብሔር እጅ ነው። እናንተ ህይወታችሁ ላይ ያለውን ሰው እስካልገፋችሁ፣ እስካላስቀየማችሁ፣ ደግሞ እስካልጎዳችሁ ድረስ ያ ሰው በራሱ መንገድ ከሄደ ይሂድ፣ ሸኙት። እግዚአብሔር የተሻለ የከበረ ነገር ነው የሚሰጣችሁ። ይከሳችኋል። ካሳችሁ ደግሞ በእግዚአብሔር እጅ ነው። በሰዓቱ ግን ትጎዳላችሁ፣ ታዝናላችሁ፣ ትገረጣላችሁ፣ ብዙ ነገር ልትሆኑ ትችላላችሁ። እናንተ ፈልጋችሁ ሳይሆን ልባችሁ ሲያስገድዳችሁ ነው። ነገሮች ደግሞ መቀየር የሚችል አምላክ ደግሞ ከእናንተ ጋር እስካለ ድረስ ፈጣሪ ደግሞ ይከሳችኋል። ስለዚህ እናንተ ደግሞ ካላችሁበት ሁኔታ ለመውጣት ነው ራሳችሁን ጠንከር ማድረግ ያለባችሁ። እና እኔም እዛ ሙድ ላይ ነኝ። ትንሽ ከጽዮን ጋር ጥሩ አይደለሁም። ያው ደውላልኝ ነበረ አላነሳውም። ምክንያቱም ያው
በእርግጥ ያው ቤተሰቦቼን አትርፌያለሁ። በዛ ምክንያት ወስኜ በዛው ብሄድ ኖሮ ቤተሰቦቼ ጋር ጥሩ ነገር አይፈጠርም ነበረ። በሌላ መንገድ ደግሞ እንደ ጓደኛ ነግሬያት ለምን ያለሁበትን ሁኔታ በቅርበት በደንብ ነው የምታውቀውና ለምን በሚለው ደግሞ በጣም ነው ያዘንኩባት። አልተጣላንም፣ አኩርፊያታለሁ። ስለምወዳት ነው ደግሞ ያኮረፍኳት። ምክንያቱም ጓደኛዬ ናት። ማኩረፍ ነገሩን ለማስተካከል ቻንስ አለ። ጸብ ደግሞ ብዙ ርቀትን እንዲገባ ያደርጋል። እና እንግዲህ እስቲ እንታረቃለን ብዬ አስባለሁ። ጽዮን ባደረግሽው ነገር በጣም አዝኜብሻለሁ። ካንቺ ስለማልጠብቀው ምን ያህል እየተጎዳው እንዳለ ያለውበትን ሁኔታ በደንብ ስለምታውቂ ያንን ነገር ካንቺ አልጠበቅኩም ነበር። ብቻ ለመልካም ነው። በዛ ነገር ደግሞ ያው ካጣዋቸው ነገር አይበስም ያጠፋሽው ነገር ግን ቢሆንም እኔን ጎርቶኛል። ካሁን በፊት ባሳለፍነው ላደረግሽልኝ መልካም ነገሮች ከዛም አንፃር ያው ይቅርታ አደርግልሻለሁ። ናፍቀሽኛል። እንደምንገናኝ ተስፋ አድርጋለሁ። ባኮርፍሽም ያው እውነት ስላለኝ ነው ያኮረፍኩሽ። ስተትሽን አምነሽ ተቀብለሽ ነይ ቤቴ ነይ እንታረቅ፣ አስታራቂ የሚለው እኛው እንታረቃለን። እና እኔ ውድ እኔ በጣም ነው የምወድሽ። ያው ያንን ባታደርጊ ደስ ይለኝ ነበረ። ለበጎ ነው። እኔ እንዳልሄድ ፈልገሽ ነው፣ ለኔ ከማሰብ ነው፣ ለኔ አስበሽልኝ ነው። ግን አይደረግም። አንዴ ሆኗል። ሁሉም ነገር ለመልካም ነው። እንደመጀመሪያው እንደምንሆን ተስፋ አድርጋለሁ። አንቺን ላጣሽ በህይወቴ አልፈልግም። ማጣት የማልፈልገውን ሰው አጥቻለሁ። ሁለተኛ ደግሞ አንቺን ላጣሽ አልፈልግም። ምክንያቱም በጣም የምወድሽ ምርጥዬ ጓደኛዬ ነሽ። እንታረቅ እያልኩሽ ነው። እና ቤተሰብ እንግዲህ እኔና ሽመልስ ከመለያየታችን በፊት አንዱ ለቪዲዮ አብረን የሰራነው ነበረ። ለትውስታ ያህል እንግዲህ ለቅላችኋለሁ ያንን ቪዲዮ። ያው ለመጨረሻ ጊዜ አንድነት ፓርክ ላይ የሰራነው አንድ ቪዲዮ አለ። ካሁን በፊት ደግሞ ያልተፖሰተ ቪዲዮዎች ነበሩ። ከዛ መሃል አንዱን የመጨረሻ ጊዜ የሰራነውን ቪዲዮ ነገ ለቅላችኋለሁ። ለትውስታ ያህል ነው። ከማጠፋው አሪፍ ጊዜ አሳልፈናልና ከምደልተው ከስልኬ ዩቲዩብ ላይ ቢቀመጥ ማስታወሻ ሊሆን ይችላል በሚለው ያንን ቪዲዮ እንግዲህ ነገ ለቀላችኋለሁ። ዛሬ ያው ሁሉንም ነገሮችን እንደዚህ ላብራራላችሁ ነው የመጣሁላችሁ። ደህና ነኝ። ወደ ራሴ እየተመለስኩ ነው። እግዚአብሔር ይመስገን። በቃ ህይወት እንደዚህ ናት። ህይወት ይቀጥላል። እናንተ ጠንካራ ሆናችሁ በርትታችሁ ከተነሳችሁ እግዚአብሔር ደግሞ ያግዛችኋል። ማማራር ጥሩ አይደለም። መካስ የሚችል አምላክ እጅ ላይ ሆናችሁ ካማራራችሁ እግዚአብሔር ደግሞ ያዝንባችኋል። ለዛ ነው እኔም እንደዚህ ሆኜ እንግዲህ ራሴን እያጠነከርኩ ያለውኝ። ቤተሰብ እንግዲህ ከሙሉ ጋር ታርቀን ደግሞ ድጋሚ ከሙሉ ጋር ደስ በሚለው ሙድ እንመጣለን። ሽመልስ ከሚለው ሙድ ወጥቼ በራሴ ሙድ እመጣላችኋለሁ። እሱም ደግሞ እንግዲህ አስከፍቶኛል፣ ጎርቶኛል፣ በጣም አዝኜበታለሁ። የምር ነው። ወደ ኢትዮጵያ ስገባ እንደዚህ አልነበርኩም። የሆነ ኮሜንት አይቼ ነበረ ሽመልስ እሱና አንቺ አትመጣጠንም ያላችሁ አንድ ኮሜንት ነው ያየሁት። እኔና ሽመልስ የእድሜ ልዩነት የለንም። እንደገና እኔ ኩላሊት ኢንፌክሽን አለብኝ፣ ወገቤንም ያመኛል። ስደት ላይ አላነሰ ጊዜ ቆይቼ ነው የመጣሁት። ስደት ለሁሉም ይመቻል ያለው ደግሞ ማን ነው? ሽመልስ ወዶኝ ፈቅዶ ነው 8 ዓመትን አብሮኝ የቆየው። እኔና እሱ አለ የእድሜ ልዩነት የለም። እኩያሞች ነን። የአንድ ሀገር ልጆች አይደለንም። እሱ ቴፒያዊ ነው፣ የቴፒ ልጅ ነው። ሚዛን ተፈሪ እሱ የዛነ። እኔ ደግሞ የሻሸመኔ ልጅ ነኝ። እንግዲህ ከሻሸመኔ ወደ ኢትዮጵያ የ3 ቀን መንገድ ነው። ፍቅር ነው ያገናኛል። እንግዲህ ያው አልሆነም። እግዚአብሔር ይመስገን ለሆነው ህይወቴ ላይ ለሆነው ስለሚሆነው እየሆነ ስላለው ስለ ሁሉም ነገር እግዚአብሔር ይመስገን። የሰው ልጅ የዘራውን ከነወለዱ ያጭዳል። እኔ ክፉ ከሆንኩ እሱ ጋርም ክፉ ከሆነ የልብን ከሰው የተሰወረውን ገልጦ ማየት የሚችል አምላክ የሁሉንም ሰው የእጁን ዋጋ ይከፍላል። እና እግዚአብሔር ይመስገን አሁን ላይ ወደ ራሴ ተመልሻለሁ። ቤተሰብ እንግዲህ ነገ የመጨረሻው ቪዲዮ ጭንላችኋለሁ። እኔና እሱ ለትዝታ ወይ ለማስታወሻ ይሆናል በሚለው ነው እንጂ ሌላ ነገር የለም። እና ጽዮንን ባካችሁን ኮሜንት ላይ አስታርቁኝ ቅመሞቼ። ያው አጥፍታለች፣ ግን ያጠፋችሁ ለኔ ከማሰብ ነው። እኔ ደግሞ በጣም አስከፍቶኝ ነበረ በሰዓቱ። አልተጣላንም፣ ግን እኔ ነኝ ያኮረፍኳት ማድረግ ያሌለባትን ነገር ስላደረገች። እንግዲህ ደግሞ ያው በሌላ ቪዲዮ ደግሞ እኔና ጽዮን
ፏፈሽ እያለን እንመጣላችኋለን። ዛሬ የጠፋሁበት ምክንያት በዚህ ነው። በድጋሚ ደግሞ ያው ህልሜ ተበላሽቷል። ነገ ደግሞ ሌላ ቀን ነው። እግዚአብሔር ይመስገን። እግዚአብሔር ሳያውቅ የሆነው ነገር የለም። አለም በሚለው መተናል። እንግዲህ ቤቴን ሰብስክራይብ አድርጉ። ያላደረጋችሁ ምን እየሰራችሁ ነው? ቅመም እኮ ነኝ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁም ሀሳብ አስተያየታችሁን በኮሜንት አጋሩ። አበረታቱኝ ቅመሞቼ፣ ከጎኔ ሁኑ። እንግዲህ ነገ ለየት ባለ ነገር እንገናኛለን። ከጽዮንም ጋርም ታርቀን እንደምንገናኝ ተስፋ አድርጋለሁ። ይሄን ቪዲዮ እንደምታዩ በጣም እርግጠኛ ነኝ። አውቃለሁ ስህተት ሰርተሻል፣ ለኔ ከማሰብ ነው። በሌላ መንገድ ደግሞ ቤተሰቦቼን አትርፌያለሁ። ምክንያቱም ሳልነግራቸው ቢሄድ በጣም ያዝኑብኝ ነበረ። ምክንያቱም እዛም ሆኜ የኩላሊት በጣም ያሰቃየኝ ነበረ፣ ወገቤንም ያመኝ ነበረ። እዛም ብዙ መስዋዕትን ከፍዬ ነው የመጣሁት፣ ያውቃሉ። እዚህ ደግሞ ያልሆነ ነገር ገጠመኝ። ከዛም አንፃር ያልሆነ ሙድ ውስጥም ስላለው አባቴ ተመልሼ ስደት የሚለው ነገር እሱ ፊት ላይ ሲወራ አይወድም። እኔ ደግሞ ድጋሚ ነገሮችን ህይወቴ ላይ የሆኑ ነገሮችን ሁሉ እንደ አዲስ መገንባት እንደ አዲስ ማስተካከል ፈልጋለሁ። ከዛም አንፃር ነው መሄድን የፈለኩት እና ለሁለተኛ ዙሩ አልሆነም፣ ተበላሸ። ስለ ሁሉ ነገር እግዚአብሔር ይመስገን እና ከጽ ጋር ታርቀን እንደገና እንደምንመጣ ተስፋ አድርጋለሁ። ነገ ደግሞ የኔና የሽመልስ የመጨረሻ ቪዲዮን ለማስታወሻ እጭንላችኋለሁ። እንግዲህ ለዛሬ ያስኩት ይሄንን ይመስላል። ነገ በዛ ቪዲዮ እስክንገናኝ ድረስ ቅመሞቼ በያላችሁበት ዳርቻ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ይበልላችሁ። በጣም ነው የምወዳችሁ።